መጋቢት 25 ቀን 1860 ዓመተ ምህረት በዛሬዋ ዕለት ከ158 ዓመት በፊት ልክ በዛሬዋ ቀን የዳግማዊ አጼ ቴዎድሮስ ትልቁ መድፍ ሴባስቶፖል ከ6 ወራት ጉዞ በኋላ በመቅደላ ምሽግ ስር ሰላምጌ የደረሰበት ዕለት ነበር። የአጼ ቴዎድሮስ መድፍ የመስራት ከፍተኛ ምኞት ያደረባቸው ደባርቅ ሜዳ ላይ ከግብጽ ጋር ባደረጉት ጦርነት ምክንያት ነው ይላሉ ፕሮፌሰር ባህሩ ዘውዴ የኢትዮጵያ ታሪክ በተሰኘው መጽሐፋቸው ላይ። ከሁሉም በላይ ካሳ በሽፍትነት ዘመኑ ነው ከግብጾች ጋር መጋጀት የጀመረው። ቱርክ ብሎ ከሚጠራቸው ጋር ያደረገው የእድሜ ልክ ፍልሚያና ኢየሩሳሌምን ከነሱ ነፃ አወጣለሁ የሚለው ህልሙ የተጸነሰው እዚሁ የኢትዮጵያና ሱዳን ድንበር ላይ ነው። በህይወቱ ሽንፈት ያላወቀው ካሳ የመጀመሪያውና የመጨረሻው ማለት ይቻላል። ምክንያቱም እንግሊዞች በቴዎድሮስ ላይ መቅደላ ላይ ያገኙት ወታደራዊ ድል እንደ ድል መቁጠር ያስቸግራል። በዚያን ጊዜ ቴዎድሮስ ያለቀለት ስለነበር እንግሊዞች ያለ ጠላት ተዋጉ ማለት ስለሚቻል ሽንፈት የቀመሰው በ1840 ዓመተ ምህረት ደባርቂ በምትባል ስፍራ ላይ ነው። ጭፍን ድፍረት እንጂ የጦር ስልትና ዘመናዊ መሳሪያን ያልታደለው የካሳ ሰራዊት በግብጽ መድፍ እንደ ጭዳ ታረደ። ካሳም ልክ ያኔ ነው የወደፊት አቅጣጫውን ማሰላሰል የተገደደው። ሰልፍና መድፍ እነዚህን ሁለቱን ካሳ በደባርቂ ሜዳ ላይ ያገኛቸው አብይ ትምህርቶቹ ነበሩ። እነሱን ያላዘ ሰራዊትም የድል ተስፋው የመነመነ መሆኑን ተረድቶ ሁለቱንም በእጁ ማድረግ የእድሜ ልክ ጥረቱ ሆነ። መጀመሪያ በግብጾች በኋላ ደግሞ በልብ ወዳጁ በእንግሊዛዊው ጆን ቤል በኢትዮጵያዊው አጠራር ሊቀ መኳስ ዮሐንስ አማካኝነት ሰራዊቱን ሰልፍና የውጊያ ስልት ማስተማር ጀመረ። ካሳ ለመድፍ ያለው አክብሮት ደባርቂ ሜዳ ላይ ተረግዞ ሴባስቶፖል ብሎ የጠራው መድፉ ጋፋት ፋብሪካ ሲሰራ ታላቅ ልደቱን አገኘ። ዳሩ ግን ያ ቴዎድሮስ የተመካበት መድፍ ያ ከደብረ ታቦር እስከ መቅደላ አፋፍ በስንት አሳር ተጎትቶ የተወሰደው መድፍ በእንግሊዞች ላይ ሳይሆን መሃል ላይ ፈነዳ ይለናል የኢትዮጵያ ታሪክ ከ1847 እስከ 1883 በፕሮፌሰር ባህሩ ዘውዴ የተጻፈ።